ዛሬ ቪዲዮ ኢዮብ ጎጆ ላይ የመጨረሻውን ክፍል ሰርዳርና ዶኑሽ ልጅ የሚወልዱበትን ሳዲቅ በዊልቸር የሚሄድበትንና ዶኑሽ በመጨረሻ መጽሐፍ የምታሳተምበትን ቱርካንና እንዲሁም ደግሞ ሶመር ሌላ ሶስተኛ ልጅ የሚወልዱበትንና ዳሪያና ካርታል ከለንደን ሲመለሱ ሁሉ ቤተሰቧ እንደሚሆንበትና በመጨረሻ የተፈጠሩ አስደንጋጭ ትዕይንቶችን እየቀርብ ያለው ወደ አጓጊ ኢዮብ ጎጆ ትዕይንት አለፍኩ። እነሆ የቱርካንና የሶመር ጋብቻ ተፈጸመ። ከ5 ዓመታት በኋላ ዳግመኛ ወልደው ሁለቱም ተጋቡ። ሰርጉ ዳግመኛ ድል ባለ ሁኔታ ተፈጸመ። ሮቻና እንዲሁም ኦዛር ሰርጉ እንዲከናወን አደረጉ። ሳዲቅና እንዲሁም ሙሉ ቤተሰቡ ተጋበዙ። አዎ የኢዮብ ጎጆ ላይ ዳሪያና ካርታል ከሀገር ለመውጣትና ወደ ፓሪስ ለመኖር ቤተሰቡን አስፈቅደው ሳዲቅን ነግረው የሚጓዙበትን፣ በሌላ በኩል ዶኑሽና ሰርዳር ደግሞ ተጋብተው ትዕይንቱ እያስቃኘን ይገኛል። ከ20 ዓመታት በኋላ ንዛት በጣም አርጅታ እናም አሁን ከነበረችበት ጊዜ እጅግ በጣም ገፍቶ ሰዓቱም ሄዶ 80ኛ የሳዲቅ ዓመት ልደት በዓል የሚከበርበት ቀን እነሆ ዛሬ ሆኗል። እሷም የወንድሜ የ80ኛ ዓመት በዓል ነው፣ ዛሬ ሁሉም ይሰበሰባሉ በማለት የፋቲን ሚስት ጂብሪን ትነግራታለች። ጂብሪም መዘጋጀት ይኖርብናል ማለት ነው፣ ዳግመኛ ድካም በማለት ትናገራለች። ዶኑሽም ቻን የሚባለውን ልጅ ከወጣበት ቦታ ላይ እንዲወርድ እየነገረችው ቻን ልጄ እባክህ ውረድ እንዳትወድቅ ተሰበራለ በማለት ከዛፉ ላይ እንዲወርድ ስትነግረው እሱም ሰልፊ እየተነሳ አንተ ልጅ እባክህን ውረድ፣ ሁሌ ሰልፊ መነሳት የለብህም ከሱ ላይ መውረድ ይኖርባል በማለት የለበሰችውን መነጽር በማውለቅ እባክህ ቶሎ ውረድና እና ቶሎ አታሳብደኝ ከዚህ ላይ ውረድ እንዳትወድቅም ብላ ስትነግረው እማዬ እሱ ጋር ሆነሽ አንድ ሰልፊ መነሳት እንችላለን በማለት ትዕይንቱ የሰርዳርና እንዲሁም ደግሞ የዶኑሽ ልጅ እንደሆነ ያስቃኝናል። ዶኑሽና ሰርዳር ወርደው እናም አሁን በመጨረሻ ትልቅ ጃን የሚባል ልጅ እንዳላቸው ኢዮብ ጎጆ ያስቃኝናል። በሌላ በኩል ነዛት ዶኑሽን የጠራቻት ወደ ውስጥ እንድትገባ ስትነግራት ሰርዳር ደግሞ ወደ ቤት ውስጥ ይደርሳል። ሰርዳርም ቢሆን አሁን በእድሜው ገፋ ብሎ እናም ደግሞ ምር ብሎበት ለሚስቱ የሚሆን ቆንጆ ቀሚስ ገዝቶላት ዛሬ 5ኛ መጽሐፍ ዙሯ እንደምታስመረቅም ይናገራል። እናም ለዛ ዝግጅታቸውን አዘጋጅተው አሁን ወዲያው በፍጥነት ወደዛ ስፍራ ይሄዳሉ። እሷም ይምዛኮኑ የተባለውን መጽሐፏን ማስመረቋን ትጀምራለች። ዶኑሽን በምትጽፋቸው መጽሐፎች እጅግ በጣም ተወዳ በጣም በብዙ ሰዎች ፊርማን የተጠየቀች ትገኛለች። ቀጣይ ልታስፈርም የመጣችው ልጅ መሊሳ መባሏን ትነግራታለች። ዶኑሽም መሊሳ ማን ስትል መሊሳ ቶልኮናስ ብላም ስትናገር ወር ላይ ቀጣ ብላም ስትመለከት መሊሳ አንቺ የእውነት መሊሳ ነሽ? የዳሪያ ልጅ የእውነት አንቺ መሆን አለብሽ በማለትም ወር ላይ ቀጥ ብላ እሷን ሰላም ለማለት ስትሞክር ከጎን ያለውም ኤፌ መሆኑ በሌላ በኩል ደግሞ ካርታል አንገቱን ደፍቶ ነበር። እናም ወደፊት ለፊትም ስትዞር እህቴ ብላ ወዲያው ዳሪያም ተጠራታለች። ዳሪያና ዶኑሽም ይገናኛሉ። ዳሪያም በጣም አምሮባት ሁለቱም እርስ በርስ ይተካከፋሉ። ከ20 ዓመታት በኋላ የተገናኙ ይገኛሉ። ካርታልም ወደዛ ስፍራ መጥቶ ሁሉም ትዕይንቱ ላይ አድርገው በሌላ በኩል ኤፌና እንዲሁም መሊሳም ትላልቅ ልጆቹ ነው ከዶኑሽ ጋር መገናኘት ይጀምራሉ። ዳሪያና ዶኑሽ የሚተቃቀፉ በጣም እንዳመረባትና በጣም ውብ እንደሆኑ ሁሉም ነገር እንደሚያስቀናና እንደሚያምር እርስ በርስ ይነጋገራሉ። ካርታልም አሁን ወደ ቤት ሁላችንም መሄድ ይኖርብናል፣ የአንቺን የመጽሐፍ ምረቃ ስንሰባ መሊሳ ነበረች ተመለከተችው እናም አሁን ሁላችንም መጣን በማለት ለዶኑሽ ነግሯታል። ዶኑሽም ስለመጣችሁ ደስ ብሎኛል፣ ዛሬ የአባታችን የ80ኛ ዓመት ልደት ነው በማለትም እየተናገሩ አሁን ሁሉም ቤተሰቡን ለማየት እንደጓጉም እየተናገሩ ተያይዘው ይሄዳሉ። የመጽሐፍ ምረቃውንም እዛው ይጨርሳሉ። መሊሳና እንዲሁም ደግሞ ዶኑሽም አብረው ጊዜ ያሳልፋሉ። በሌላ በኩል ቱርካንና እንዲሁም ደግሞ ሶመር ኬክ ገዝተው ይመጣሉ። የገዙት ኬክ በጣም ትልቅ ከመሆኑ የተነሳ ነዛት ለ80 ዓመት ለሞላው ሰው ይህንን ኬክ ምን ያደርጋል ሶመር ልጄ እባክህ ብላም ስትናገር ሶመርም ወይኔ አንቺን ፈልገሽ ከሆነ ለአንቺ ማሰራልሻለሁ የእውነት ይሄ በጣም ትንሽ ብሎ ይቀልድባታል። በዚህ ሰዓት እርስ በርስም ሲሳሳቁ ቱርካንም አንተ ባሌ ዋ እንደዚህ አይነት ነገራቶችን ከዚህ በኋላ ከሴቶች ጋር እንተወራ አልፈልግም፣ አሁን ላይ ጊዜ በጣም ሄዷል፣ እናም ደግሞ በሁሉም ሰው ቀናለሁ በማለት የተናገረች እርስ በርስ መሳሳቅ ይጀምራሉ። በዚህ ሰዓት ላይ ሁለቶቹ ቀበጥ የሶመር ልጆችም ይመጣሉ። አዎ ዳፍኒና እንዲሁም ደግሞ ኪራስ እርስ በርስ ከመጡ በኋላ ሶመር እባክህ ክሬዲት ካርድ ልሰጠን ትችላለህ በማለትም ሲናገሩ ቱርካንም ከዚህ በኋላ ገንዘብ ልንሰጣቸው አይገባም ለነዚህ ልጆች በጣም ቀበጦች ነዋል፣ አሁን ከዚህ ቀጥሎ ማለት ታባራቸዋለች። ሁለቱም ገንዘብ ቢጠይቁም እንኳን እንደማይቻል ቱርካን ተናግራ ለልጆቿ ገንዘብ ትከለክል። ወዲያውም አባታቸው አውጥቶ ሊሰጥ ሲል አይቻልም ልጆቹ መያዝ ይኖርባቸዋል ለምን ገንዘብ ያባክናሉ በማለት ትቆጣለች። እናም ሁለቱም ለምን እናታችን ፊት ጠየቅ ነው ማለት እርስ በርስ እያዘኑ ስልካቸው መነካካት ይጀምራሉ። አሁን ትዕይንቱ ሌላ ሰው ያስቃኘናል። እሱም ደግሞ ፋቲ ነው። ስቲል ፋቲ እስካሁን ድረስ ምንም አልሆነም አልሞተም። እንዲሁም ደግሞ ቤተሰቡን የተንከባከበ ዝግጅቶችን ያዘጋጀ ይገኛል። እናም ዛሬ ስጋ የሚበሉበትን እንዲሁም ጠበስበስ የሚያደርጉበትን ቦታ እየቃኙ ይገኛሉ። በሌላ በኩል ትንሹና እንዲሁም ደግሞ የመጨረሻው የሶመርና እንዲሁም ደግሞ የቱርካን ህፃን ይመጣል። ወደ እነሱም ጋር ከመጣ በኋላ ለእህቶቹ ስልክ እንዲሰጡት ቢጠይቅም ማንኛቸውም ስልክ ሊሰጡት አልቻሉም ነበሩ። እናቱም ብትሆን ስልክ ሊሰጠው አልቻለችም። በዚህ ሰዓት ላይ አባቱ ማንም ሰው ሳይመለከተው ስልክ እየሰጠው እንዲዝናናና እንዲጫወት ስልክ ሰጥቶ ይልከዋል። በሌላ በኩል ወደዛ ቤት ውስጥ
ነዛት በራፉን ስትከፍት ዳሪያና እንዲሁም ደግሞ ካርታል ይደርሳሉ። ዳሪያ በማለትም ትጮኻለች። ወዲያው ሁለቱም እርስ በርስ ተቃቀፋሉ። ዳሪያ ሙሉ ቤተሰቧን ይዛ አሁን መሊሳንና እንዲሁም ኤፌን ካርታልን በመያዝ ወደዛ ስፍራ መጥታለች። እናም ሙሉ በሙሉ ቤተሰቡ ይደምቃል። የዳሪያን መምጣት የተመለከተችው ቱርካንና እንዲሁም ደግሞ ሶመርም ወዲያው እርስ በርስ ዳሪያና እንዲሁም ሶመር እንዲሁም ቱርካን ሁሉም እርስ በርሳቸው በመሄድ ከካርታልም ጋር ይተቃቅፋሉ። ካርታልና እንዲሁም ደግሞ ሶመር ወንድምና ወንድም ሲሆን በሌላ በኩል ደግሞ ቱርካንና እንዲሁም ዳሪያም እህትና እህት ናቸው። ስለዚህ እርስ በርስ ቤተሰቡ ተቃቅፎ አሁን ሁሉም መደሰት ይጀምራሉ። በዚህ መካከል ኤፌም ትልቅ ሰው መሆኑን የተመለከቱ እኛን በለጠን በማለት መሳሰቅ ይጀምራሉ። መሊሳም ብትሆን እህቶቿን ያገዝቶቿ ልጆች ካገኘች በኋላ ከነሱ ጋር አብራ ጊዜ ማሳለፍ ትጀምራለች። እናም ለዘመናት ስትጠብቀውና ስጓጓለት የነበረውን ዳሪያ ለማግኘት ነው አሁን አባቷን ትጠራዋለች። አባዬ በማለት ሳዲቅን ትጠራዋለች። ሳዲቅ ዊልቸር ላይ ተቀምጧል። 80 ዓመት ሞልቷል። በእግሮቹ መራመድ አይችሉም። ልጁን ሲመለከት በጣም ይደነቃል። አባዬ ብላ ስትጠራውም ልጄ ነይ ቀፊኝ፣ አትደንግጪ በማለት ይጠራታል። እሷም ወደፊት ላይ ብሰተት ብላ በመሄድ አባቷን ታቅፈዋለች። በጣም ደስ እንዳላትና ስለተመለከተችው እናም ዛሬ የልጇ መሊሳን ይዛ መምጣቷን ስትነግረው ልጄ በጣም ብዙ ጊዜያቶች ሆነን አሁንም ቢሆን እናትሽን ነው የምትመስዪው፣ በጣም ቆንጆ ነሽ፣ አመሰግናለሁኝ በማለት መሊሳንም እዛው ሰላም እያላት መሊሳና እንዲሁም ደግሞ ሳዲቅም እርስ በርስ ሰላም ይባባላሉ። እናም ዳሪያ ልታለቅስ ስትሞክር እንዳታለቅስና ምንም ነገር እንዳትሆን እየነገራት አሁን ወደ ዝግጅታቸው ይገባሉ። ዛሬ ሁሉ ቤተሰቡ ጠረጴዛውን አቅርቦ ሞልቶ ደምቆ ይገኛል። ሁሉም አምሮባቸዋል። ሳዲቅ መጨረሻ በዊልቸር የተገፋ ወደ ምግቡ ጋር ከደረሰ በኋላ ካርታል ጋር ይገናኛል። ሁሉም ቤተሰብ ጋር ይደምቃል። ሁሉም ቤተሰብ ተዘጋጅተው እየተመገቡ ባሉበት ሰዓት ላይ የጎደሉ ሰዎች ነበሩ። 2 ሰዎች ኦዛርና እንዲሁም ሩቻ እስካሁን ትዕይንቱ ላይ አልተመለከትናቸውም። ምናልባት ሞቶ የሆነ በፍጹም እንዳታስቡት። ሩቻ በጣም አምሮባት ሽማግሌ ሆና፣ ኦዛር እስካሁን በደንብ ሳያረጅ ትዕይንቱ ያስቃኝናል። ካርታል እናቱን ይመለከታል። ወዲያውም እርስ በርስ ተቃቅፋሉ። ካርታልና እንዲሁም ደግሞ ሩቻ። በመጨረሻም የልጅ ልጁን ያገኘው ኦዛርም ከኤፌ ጋር ይተቃቀፋል። እናም ቤተሰቡ ደስታ በደስታ ይሆናሉ። አሁን ሁሉም ይደሰታሉ። እርስ በርስ የሚተቃቀፉ፣ ሰላም ይተባባሉ። ትዕይንቱ በጣም አምሮ ኬኩም ወደ ትልቁና ወደ እድሜ ወደ ገፋው ሳዲቅ ጋር እየመጣ ኬኩን እፍ ብሎ እንዲያጠፋው በመናገር የልደት በዓሉን ክብረ በዓሉን ለማክበር ሁሉም ቤተሰቦች ተሰብስበው የወፍ ጎጆ ትዕይንት ወደ መጠናቀቂያው ይደርሳል። ዛሬ እነሆ የወፍ ጎጆውን አጠናቅቅ ነው። እንዴት ነበር? ከኔ ጋር አብራችሁ በጣም የተለያዩ ክፍሎችን አስቃኘቻችኋለሁ። በሁለት ምዕራፍ ያደረግኩኝ ያስቃኘኋችሁ እኔ ካዝ ነበርኩ። ሀሳብ አስተያየታችሁን ኮሜንት ስፍራ ላይ አስቀምጡልኝ። ነው ትዕይንቱ እዚህ ጋር ይጠናቀቀ። በሌላ በኩል ነስሪን በመስኮት በኩል ሆና ሙሉ ቤተሰቧን በመንፈስ ትመለከታለች። ነስሪን ሞታ ሌላው ሁሉም ቤተሰቦች ተደስተው ትዕይንቱ እዚህ ጋር ሙስጠፋ ወደ እስር ቤት ሄዶ ሚኒም ጠፍታ፣ በሌላ በኩል ደግሞ ኦስማንም የለም። ትዕይንቱ እንደዚህ ሆኖ ሙሉ ቤተሰቡ ያጨበጨበ ይጠናቀቃል። መልካም ጊዜ ይሆንላችሁም።